ብቻ ታውን ተምድርገት መጥፋት አለባችሁ። እዚህ ያለ ይዟታል። እንደገና ደግሞ በሰርግ በጥብጣሉ ብሏታል። በቅርብ ጊዜ ታያላችሁ ብሏታል። አሁን ደግሞ መጨረሻ ላይ ተሳክቶ በግ ነው ውሻ ነው ወይስ ድመት ብሎ አርቧት ቢወጣ ዛሬ ላይ ሄርሜላ ሌላ ነገር አይመጣም። አብርሃም አልወጣለትም የሩታ 100% አይደል? ኤፍሬም ከመጀመሩ ነው ወጥ የተለያየ ሰርቶ ሄርሜላ የሚጠራው ቢጠራ እንደ ዘመድ እንደ ቡዜ ሁለቱ ባልና ሚስት እንደዚህ ለቆልሽ ነበር። ምንድን ያገሩ እኮ ነበር ጀመረ ቢብራለች እኮ ሄርሜላን ምንም ፈዛለች። ላይ ያው ጓደኞች የምታዳምጡ አንቺና ኤፍሬ አንቺና አብርሃም ከዚህ ወር ካለፋችሁ እንዳለችው ሩታ ኤፍሬም በዚህ በተወሰነ በቀን በጣት በማይቆጠሩ ቁጥሮች ስር አንቺና አብርሃም ምን እንደማረጋችሁ ታውቂያለሽ፣ አንቺ ምን እንደማረገሽ ታውቂያለሽ ብሏታል። ተዛጋኝ ቤቴ አቴንሽን አታርጉብኝ፣ እኔ አልፈልግም። እንደ ተመልካች የፈቀደውን እነሱ የወደዱትን ማየት ነው ያለን ቻንስ እና ምንም አይነት ኮሜንት ከመስጠት ተቆጥቤያለሁ። ዛሬ ጉድ ላክ ብለናል። እንግዲህ ምን ወዳጅና ጠላቱን ያሳየው አንድ ነገር ኦንላይን የለችም አይታለ ቴክስት አድርጌላት ነበረ፣ ግን አዶኖ ኮንፊውዝድ ሆና ነው። በፊት ወዲያው ተመልስ ነበረ፣ ግን እንትን ሌላ ሰው ግን ሌላ ካዝን እያወራው ነበረ የሱ ብሎዝ የሆነ ሰው። እሺ አዶኖ ብቻ ነገሮቹ ይስተካከላሉ ነው የተባለው፣ ግን አዶኖ እኔ እየተፈጠረ ያለው ነገር እየገባኝ አይደለም። ግን አብርሃም እና ሄርሜላ ሳስፔንስ ህዝቡን ለማድረግ ከፈለጉ ደጋፊ የደገፋቸውን ያህል እኔ አሁን ለምሳሌ ዩቲዩብን ማየት አልፈልግም ብዬ ለእናንተ ሀሳብ ልስጥ ብዬ ነው የመጣሁት። አላይም ብዬ ምክንያቱም በእነሱ ምክንያት እኔ የራሴ ጤና የማጣት አልፈልግም እና ወደው ፈቅደው አንድ ሰው የሚሆነውንና እንዴት አይምሮ ያጣል ማለት ወዳጅና ጠላቱን መለየት ካቃተው ህፃን ልጅ የለም እዚህ ላይ አይደል? እነሱ ደግሞ ይሻለናል ብለን እነሱ ምርጫ እናያለን። ኦንላይን የለችም ታኮ እምቢ ብላ ነበረ መጨረሻ ላይ ነው ወደ አንቺ አክሴፕት ለማድረግ ስል ነው እንትን ያለው። በቃ ምንም ማድረግ አይቻልም። ሰዎቹ ፈቅደው የሚያደርጉት ሰው አይምሮ ያውቃል። ወዶ ያደረጉትን ነገር ይዊልሲ የምናየው ነገር ነው። እግዚአብሔር ከፈቀደ ሄርሜላ ትቀጥላለች፣ ካልሆነ ደግሞ ያለቀሰችውን አልቅሳ ብዙ ዋጋ ከፍላ ነው አብርሃምን ለማግኘት እዚህ የደረሰችው። ሰው የሚነግራትን ካልሰማች ሉዝ ታደርጋለች ማለት ነው። ይህንን ነው የምነግራችሁ፣ ሌላ የምለው ነገር የለም። ምክንያቱም ሰው ዋጋ የከፈለበትን በአግባቡ ካልያዘ ያጣዋል። ብዙ ነገር ነው ሉዝ የሚያደርገው። ጠረጠረችም ቀረችም ኧረ የማይሆን ነገር ከዚህ ለሰከንድ ታይም ይቅርታ እያለ እየገደላት ለቱ ታይምስ ትመጣለች። ቱ ታይም ኤፍሬምን ታገኘዋለች። ይሄ እኮ ተደርጎ የማይታወቅ ነው። ራሷ ወዳ ያደረገችው ነው እና ምንም እናንተ አብርሃም ማለት ነው። አብርሃም ጠራችሁ፣ የተፋታ ባለቤት ናት። ሲጠራ ቀጥ ብሎ መምጣት ቀለበት ያደረገ ወንድ ነው የሚሰሩ ሲጀምር እነሱ ወደው ፈቅደው የሚያደርጉትን ነው። ቴንሽን ስጡ ለራሳችሁ። እናንተ ሰው ሀገር ናችሁ ራይት? ሰው እናንተ ማን አላችሁ ያለ እናንተ ለምንስ ትጨናነቃላችሁ? አቴንሽናችሁን ለራሱ አድርጉ። ራሳቸው ወደው ፈቅደው ነው የሚያደርጉት። አብርሃምን ፈትቻለሁ ያለው ሴት ጋር ተመልሶ የሚመጣ ያንቺ ጉዳይ አልሰላለ ነው። ሄርሜላስ ብትሆን ወንድሟ እየዛተበት እዚህ ጋር መምጣቷ አግባብ ነው ብዬ አላስብም። ሰው አይዟችሁ እናንተ ተረጋጉ። እሺ ጋይስ ላይ ሲደወል ፈቅዳን የመጣችው ሰው ምንድን ነው የሚያስነግረው? መላ የሆነ ነገር ፈዛለች እንዴ? ወሬው ከቤቷ አሁን ኤፍሬም መድኃኒቱን ይዞ ጠበቀ ተባለ። መድኃኒትም ሆነ የሚያፈዝ ነገር ከቤቷ ሲደውልላት ምን ሆናችሁ? ምን ላድርጋችሁ ነው ቤት ወይ ጉድ! በጋጊ ሁላችሁ እግዚአብሔር ጋይስ ሁሉ ነገር ነው።
እኮ እንዳታለቅሱ ማሪ፣ እንዳታለቅሽ የኔ ውድ። ለምን ወጣሽ? ይኸውላችሁ ለነገ ለነገ አሁን ነገ እናያለን። ነገም ያው እንደቀጠለ ወይም መለያየትም ከሆነ እኛ ወደ ሌላ ርዕስ እንገባለን። ከነሱ ጋር የምንቃጠል የማዳም ልጅ ጩኸት። እኛ ስለ ፍቅር ማውራት አንችልም እንዴ? ስንት ነገር አለ ነገር አለ። ራሳችን በሰው ሀገር ስራ ድስ እያጠበን እዚህ እመቤቴን ነገ ቀን እንይ ርዕስ። ከዛ በኋላ ርዕስ መጫወት ደግሞ ለራሳችን ሪስፔክት ካልሰጣችሁ መኖር አለብን። ለራሳችን እናስፈልጋለን። የተሰጠንን ታይም እኮ እንቅልፍ እንዳንተኛ ያደረጉ ምንም ይሄ የሚያስጨናንቅ የለም። እናንተ ደግሞ ነው የነገም ቀን እናይና ስለ ራሳችን ለምን አንጫወትም? በሰው ሀገር ያለንኛ ስለ ራሳችን ዘና በቃ በስራ ነይ ሂጂ እያሉ ውለን ከእንደገና በእነሱ መቃጠል የነገውን አይቼ ሁለተኛ ሄርሜላን አልከተልም። ሌላ ጨዋታ ሁሌም ሌላ ጨዋታ እንደምናያቸው ወይት እንደምናደርጋቸው ስለሚጠብ ምንም አይደለም። ግን ራሳችን ኮንትሮል አድርገን በእነሱ አጀንዳ ብቻ ባይሆን ለዛ እኮ ነው አንድ ሰውን ስትፈልጊው እንደምትፈልጊው ስለምታው ሌላ መስመር ነው የሚጥሰውና ሩት ሄርሜላም ቢሆን እያወቀች ለሷ የኛ ነገር አያሳስባትም ማለት ነው። ይሄንን ስለዚህ የውሸት ነው የምታረገው ማለት ነው። እኛን ኦዲየንሶቼ ብላ የምትል ከሆነ ኦዲየንሱ ደግሞ የማይወደውን እኛ ለየሷ መጨነቅ ቦታ ሰጣ ሪስፔክት ማሰጠን ከሆነ እኛም ለሷ ቦታ አንሰጥም። ለምን አንቺ የምትጨነቂው ለሚያስብልሽና ቦታ ለሚሰጥልሽ ሰው ነው ራይት። በቃ እሷ ደግሞ ሆነ ብላ እኛን እንድንበሳጭ እንድንናደድ የኛ ደስታ ማትፈልገው ነገር ከሆነ ከዚህ አይነት ሞመንት ራሳችንን ማውጣት አለብን ጋይስ ፕሊዝ። በቃ ራሳችንን ኮንፈረንሳችን ላይ መግባት እሷ ደግሞ ለእኛ እኛን እንዴት እንደምንወዳት እያወቀች በዚህ አይነት ኤፍሬም ጋር አቱኝ ብላችሁ እናንተ ራይት አላረጋችኋላትም፣ ጽፋችሁላታል። በቃ እሷን እንደሚያጠቅ ብለናል። እሷ ደግሞ አይ እሱ ይበልጥብኛል ካላች ወደ እሱ ገኗ በቃ እኛን አልፈለገችንም ማለት ነው። ይህንን አይምሯችሁን ማሳመን አለባችሁ። ያው አንዴ ተረጋጉ። ሄርሜላ ሀያው እያወራች ነው። የት አለች? ላሰማችሁ ቆይ። የኔ ቆንጆ እንደዚህ አትሁኝ የኔ ማር። ሳውዲታ እኮ ነው እንደዚህ የሚያደርጋት። ምን ታለቅስብናለች? ወደ ፈቅዳ ላደረገችው ሄርሜላ ወደ ፈቅዶ ላደረጉ አብርሃም እኛ እዚህ ጋር ምናለቀ ዘጻናት እንደዚህ አሰማችኋለሁ። ወይሱ ነው እየተላከኝልኛና አሰማችኋለሁ። እሺ ጉሩም ላይ ነው አንዴ ላውራ ዝም በሉ። አብርሃምም ፈልጎ ወደ ፈቅዶ ነው የፈጠረው ሚስቱጋ ሚላላቀው ሄርሜላ ወደ ፈቅዳ ነው አንቺ እንደዚህ አትበይ። አንቺ ምን ታውቃለች? እዚህ ነው አለሽ አይደለሽም? እንደዚህ ወጣው ነው ወናታችን የሚያውቃ ነው ጌታን ሩታ ጀግና ናት እያለች ኮሜንት እየጻፈች ነበረ።